ትግሬ ናችሁ ተብለን ለ25 ዓመት ከትግራይ ጋር ተከለን ኑረናል። ነገር ግን የወልቃይት ህዝብ ማን ነው? ወልቃይት በሰሜን ጎንደር የሚገኝ በሰሜን ኤርትራ፣ በምስራቅ ትግራይ፣ በደቡብ ጠገዴ፣ በምዕራብ ሱዳን የሚያዋስነው የአማራ ህዝብ ሲሆን ወልቃይት ህዝብ ምን ቋንቋ ይነገራል? አማርኛ፣ ትግርኛ፣ በከፊል አረብኛ ይናገራል ህዝባችን። አረብኛና ትግርኛ ለሥራ መግባቢያ እንጠቀምበታለን። ስሜታችንና ማንነታችን የምንገልጽበት ቋንቋ ግን አማርኛ ነው። ቋንቋችን አማራ፣ ባህላችን አማራ፣ ስሜታችን አማራ፣ ፍቃደኝነታችን ደግሞ ከአማራ ከጎንደር ቤጌ ምድር ጋር የሆነ ህዝብ ነን። ነገር ግን ህገ መንግስቱም አንቀጽ 39 ቁጥር 5 ማንም ብሔር ብሔረሰብ ህዝቦች በቋንቋቸው፣ በባህላቸው፣ በስሜታቸው፣ በፍቃዳቸው፣ በጂኦግራፊያዊ የመሬት አቀማመጣቸውና ስራቸው በጋራ መኖር ይገባቸዋል ይላል ህገ መንግስቱ። ነገር ግን እኛ የወልቃይት ህዝቦች ይህንን ህገ መንግስት እያለ ይህን ታግሎ ያመጣውን የሀገራችን ህዝብ ያጸደቀው ህገ መንግስት ወደ ጎን ትቶ ህዝባችን ያለ ፍቃዱ ከማይመስለው ክልል ጋር በግዴታ እንዲኖር ተደርጓል። ዛሬ ግን ህገ መንግስቱ መሰረት በማድረግ እኛ ማንነታችን ተነጥቆ የቆየ ማንነታችን ሊሰጠን ይገባል በህግ እያልን ነው። የአንድ ህዝብ ብሔራዊ ማንነት መመዘኛ ደግሞ አሁን ያልኩት ነው። ቋንቋው፣ ባህሉን፣ ስሜቱን፣ ትስስሩን ነው። የወልቃይት ህዝብ ለብዙ ዓመታት ከ600 በላይ የሚሆን ዓመታት በአፄዎችና በንጉሶችን ጊዜም ቢሆን የኖረው ከአማራ ህዝብ ነው። ከጎንደር ቤጌ ምድር ነው። በዳባት አውራጃ የሚተዳደር የነበረ ህዝብ ታሪክ ያለው ህዝብ ነው። ነገር ግን እኛ ህዝቡን አማራ ሲሆን መሬቱ ግን ያለው ውዴታ በግዴታ መሬታችን ሲፈለግ ትግራይ እንድንሆን ተገደናል። ህገ መንግስቱ በሙሉ ተግባራዊ ከተደረገ የማንንም ብሔር ብሔረሰቦች ህዝብን አያስኮርፍን፣ መብትን ያስጠብቃል። እኛ አሁን ጥያቄ ያነሳነው ህገ መንግስቱ የተቀመጡ መብቶቻችንን ተጥሰዋል ነው። ስለተጣሱ እኛ ማንነታችን ሊሰጠን ይገባል። አማራዎች ነን። አማራ እያለን በግዴታ ትግሬዎች ነን ተብሎ ይህ ማንነት ተሰጥቶናል። ህዝባችን ደግሞ 25 ዓመት ሲኖር አንድ ሌሊትም አልተኛም። እኔ ትግሬ አይደለሁም አማራ ነኝ እያለ ነው። አማራ ነን ብሎ የተናገሩ አቀንቃኞች ከ300 በላይ የሚሆኑ ህዝቦች በየጊዜው አሁን ገብተን ስናየው በህዝቡ ላይ ጠፍተዋል። አሁን በህይወት የሉም። ምንም አበሳል የሌላቸውም። አልሰረቁም፣ አልዘረፉም። እኔ አማራ ነኝ ትግሬ አይደለሁም የሚል አስተሳሰብና ልዩነት በመያዙ ብቻ ነው። እና የወልቃይት አማራ ህዝብ የተፈጸመው ተግባር ሲታይ አንቀጽ 29 የመናገር መብት የተጠበቀ ነው። ነገር ግን በወልቃይት የመናገር መብት የለም። አንቀጽ 30 የመሰብሰብ ሰላማዊ ሰልፍ የማድረግ መብቱ ህገ መንግስቱ የማንም ብሔር ብሔረሰብ ህዝቦች የተጠበቀ ነው ይላል። ነገር ግን በወልቃይት ይህንን ጉዳይ የተከለከለ ነው ይላል። እኛ የህገ መንግስት ብአዴን ኢህአዴግ የኛ አካል የኛ ምሳል በመሆኑ ይህንን አንደበታችን እንድናሰማ በየትኛውም አሁን ባለው የአማራ ክልል መስተዳድር ተንቀሳቅሰን ጉዳያችንና ሐሳባችንን ለህዝባችን አቤቱታችን ያቀረብን ነው እና አሁን በቅርብ ጊዜ ደግሞ ፌደራል መንግስት ደርሰን ከወልቃይት ሀገር ከጫፍ ከየቀበሌው ተወክሎ 31 ሰው ሆነው ፌዴሬሽን ምክር ቤት፣ ሰብአዊ መብት ኮሚሽን፣ ኢህአዴግ ጽሕፈት ቤት
በሙሉ ጥያቄያችን አግብተናል። እኛ አማራዎች ነን። የአማራ ማንነታችን ሊሰጠን ይገባል። ህገ መንግስቱ መሰረት ባደረገ ህዝባችን ተጠይቆ ወደሚመስለው ህዝብ መከለል ይገባዋል። ወደ ነበረበት ህዝብ መከለል ይገባናል። በግዴታ መኖር አይገባንም። ግዴታ ይብቃን። አማራዎች ከዚህ በላይ ይብቃን ብለናል እና ይህን ጉዳይ አሁን የወልቃይት አማራ ህዝብ ዋና ጥያቄው ማንነታችን ይሰጠን የሚል ነው። የወልቃይት ይህ ጥያቄ በማንሳቱ ማንን ያስኮርፋል? ማንንም አያስኮርፍም። እኛ ምን ፈልገው ያለን ራሳችን ነው። ህገ መንግስቱ መሰረት ባደረገ ማንነታችን ይሰጠን። ማንም የኢትዮጵያ ብሔር ብሔረሰብ ህዝብ ሁሉ ራሱን አስከብሮ እንደኖረ እኛም ራሳችን አስከብረን መኖር ይገባናል። አማራዎች ወደማንፈልግበት ቦታ ሄደን መኖር አይገባንም። ህገ መንግስቱ ይፈቅድልናል፣ ሊረጋገጥልን ይገባል የሚል ጥያቄ ነው። ይህንን በመጠየቃችን ምክንያት ግን የትግራይ መስተዳድር ደስተኛ አልሆነም። ህዝባችን በየጊዜው ሲያዋክቡት ይታያል። አሁንም እኛ ህገ መንግስቱ የሚለው እነዚህ መሰረተ ቅድም የገለጽኳቸው አንቀጽ 29 መሰረት በደረገ ሊከለል ይገባል እንጂ እኔ አቅልሃለሁ ተብሎ ወደማይፈልገው አንድ ማህበረሰብ አንድ ህዝብ ሊኖር አይገባም። የወልቃይት ህዝብ አማራ አይደለም የሚል ካለ ከፊትም ቢሆን ከ600 ዓመት በፊት ቪዲዮ ተነስቶም ታሪካችን፣ ማንነታችን፣ አመጣጣችን አሁን ያለው በመሬት ባህላችንና ስነ ልቦናችን መመርመር ይገባል ማንኛውም አካል። ይሄን ስንል ይሄ ህገ መንግስት አምነን ይሄን መንግስት አምነን በህግ መሰረተና ነሳ በህግ ሊጠበቅ ይገባል እንላለን። የወልቃይት አማራ ህዝቦች ከአማራ ህዝብና ከአማራ ድርጅት ምንድነው የምንፈልገው? እኛ የምንፈልገው አማራ መሆናችንን እንዲያምን ነው። ትላንትና አማራ ነበር፣ አሁንም አማራ ነን። 25 ዓመት ያለ ፍላጎታችን በግዴታ ከትግራይ ህዝብ ከትግራይ ክልል መስተዳደር እንድንኖር ተደርገናል። አሁንም ቢሆን በመስተዳደሩ እንደ ሁለተኛ ዜጋ ነው ህዝባችን የሚኖር ያለ። የወልቃይት ህዝብ የተፈናቀለ ለመሀል ትግራይ ሰዎች ሰፋሪዎች መሬታችን እየተሰጠ ህዝቡን እየተፈናቀለ በየቦታው እየተበተነ ነው። ህዝቡ እንደ ህዝብ መሬቱን ለቆ እንዲጠፋ በየጊዜው የትግራይ ክልል መስተዳድር የመሬት አዋጆችን ያወጣል። የመሬት አዋጅ የሚለው ደግሞ ለትግራይ ሰዎች ባላባቱ ነው እንዲያስተዳድሩ ሲፈቅድ፣ ለወልቃይት ህዝቦች ግን ከመሬታቸው ለቀው ሌላ ሀገር እንዲሄዱ የሚፈቅድ ነው። ይህ ግለ መስተዳድር ሳይሆን በአዋጅ የተደነገገ ነው። በየዓመቱ የሚወጣ ለምዕራባዊ ዞን እየተባለ የወልቃይትን ህዝብ ህግን አንተርሶ ማንነቱን የሚያጠፋ ከተወለደበት ቀየውን እንዲፈናቀል የሚያስደርግ ተግባር እየተፈጸመ እንዳለ አሁን ግን የአማራ ድርጅት ብአዴን የአማራ ህዝብ ይህን ጥቃታችንን ተረድቶ በጎናችን እንዲሰለፍ ጥያቄያችንን እንዲረዳልን በህግ እንዲያግዘን እንዲረዳን ነው እኛ ጥያቄና በጣም አመሰግናለሁ። ወይስ አመሰግናለሁ። አጭር ተጨማሪ ነው የምጨምረው። ከወልቃይት አታላይ ዛፌ ይባላለሁ። በመጀመሪያ ይሄ ህዝብ ይሄ ታላቅ ህዝብ እኛን ጠርቶ አብረን እንድንገኝ ከናንተ ጋር አብረን እንድንሰለፍ የናንተን ጥያቄ የኛም ጥያቄ አንድ ሆኖ መንግስት እንዲያይልን ይሄን እድል በማግኘታችን ታላቅ ደስታ ይሰማናል። ወልቃይት ለብዙ አመታት ማለት ይችላልው በሁለት ከፍለን ብናየው ከ1972 እስከ 83 ከ84 እስከ 2008 እቺ ቀን ድረስ በሐዘንና በደስታ ውስጥ ነው ያለው። ስለዚህ ምንድነው የምንለው እኛ የምናቀርበው አሁን ምንድነው ማንነት ነው።
አማራነትን እኛ በማመልከቻ ለማምጣት አይደለም የተነሳ ነው። አማራንን ትናንት አማራ፣ ድሮም አማራ፣ ለዘላለምም አማራ ነን። ይሄ አያሳፍረንም። እኛ ስንዘፍን፣ ስናለቅስ፣ ስንፎክር፣ ስንሸልል፣ ድርሰት ስናደርስ፣ ስናመሰግን ለማንኛውም ቋንቋችን የምንገልጸው በአማርኛ ነው። ይህ አማርኛችን ደግሞ ከአያት ቅድመ አያቶቻችን ቅድም ወንድሜ እንደጠቀሰው ከ600 ዓመት በላይ ብል አያሳፍረኝም። ዘራችን ነው፣ በደማችን ውስጥ ያለ ትክክለኛ ደም፣ ትክክለኛ ዘር ነው። ይሄ ዘር ደግሞ ዛሬ ማንም ሊያስክደን አይችልም። እኛ ብንሆን ኖሮ እንደ ምልክት እንደ ምሳሌ የሚጠቅሰው ምንድነው? የወልቃይት ሕዝብ አንድም ጎጆ ተከዜን ተሻግሮ አልቀለሰም። ያለው ጎንደር ነው፣ የሚኖረው ጎንደር ነው። ስለዚህ ይሄ የምን ስሜት ነው? ሰርጋችን፣ ደስታችን፣ ሐዘናችን የምናወጣው እንዲህ ከመሰለ ሕዝባችን ለቅሷችንን የሚያውቅ ደስታችንን የሚያውቅ እንጂ በእኛ ላይ አናታችን ላይ ወጥቶ አይደለህም አባትህ ሌላ ነው ሊለኝ አይችልም በማለት ማንነት እንደዚህ ነው የሚገለጸው። ማንነት ሳለቅስበት የሚገልጸው ቋንቋ ነው። ማንነት ሳዝን የሚገልጽበት ቋንቋ ነው። ማንነት በተለያየ መልኩ ማህበረሰባዊ እኛ ባለባበሳችን፣ ባመጋገባችን፣ በተለያየ መልካችን ከአማራ የሚለየን አንዳችም አይነት ነገር የለም። ዛሬ ታሪክን የመቶ ያደረጉ ሰዎች ሌላ ቋንቋ ሊያወሩ ይችላሉ። ታሪክን በዘመናት የጠቀሱ ትክክለኛ ሊቃውንትና ምሁራን ግን አማራነታችን ዛሬም ነገም ለዘላለም ቅድም እንደገለጽኩት የተገለጸ ነው። ማንኛውም ሰው ቢሆን ይሄ ሊረዳልን ይገባል። ዛሬ በቋራ በዚህ አካባቢ በሽንፋ ብቻ ያለ ህዝብ ሳይሆን በመላ ኢትዮጵያ በመላ ዓለም ያለ ህዝብ ለዚህ ማንነት ሊነሳልን ይገባል የሚል ጥያቄ ነው ያለን። 24 ዓመት ሙሉ ህዝባችን እያለቀሰ አጎንብሶ እየሄደ ቀና ብሎ እንዳይናገር ያሳፈረው አንድ ኃይል ብቻ ነው። ይሄን ትግርኛ መናገር፣ ትግርኛ መጻፍ፣ በትግርኛ መዝፈን አለበት። እኛ መሽከርከር አንችልም። አማርኛን እናንተ እንደምታውቁት እናውቀዋለን። ጎጃም ሄደን፣ ወሎ ሄደን፣ ሸዋ ሄደን፣ የትም ሀገር ሄደን ሞቅ ያለ ዘፈን ካገኘን እኛ ማንም ሰው ሳይነካን ገብተን የምናሳየው የማሳየት ብቃት አለን። ምክንያቱም ደስታችን ስንገልጽ ማለት ነው። አማርኛችን ጥርት ያለ አማርኛ እንደማንኛውም አማርኛ ተናጋሪ ተናግረን አድርሰን ጽፈን በብዙ መልኮች የምንገለጽ ሰዎች ነን። ስለዚህ ዛሬ ጠቅላላ አድርጌ ልጨርስና አማርኛ በማመልከቻ እርዱን አይደለም፣ በደማችንና በስጋችን በህይወታችን በማንኛውም ከዘራችን የመጣ አማርኛ ስለሆነ ይህ አማርኛችን እናንተ ማብራችሁ አማራ ናቸው የኛ ናቸው ብላችሁ ልታሳውቁልን አብራችሁን ልትቆሙ እኛም በእናንተ ጥያቄ አብረን ልንቆም ይሄ የግለሰቦች ሳይሆን የወልቃይት ህዝብ ድምጽ ነው ብላችሁ እንድትቀበሉልን በታላቅ አክብሮት እጠይቃለሁ።